በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 1 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ አግናጢዮስ ሐዋርያዊ ሊቅ። ሐዋርያው ጳጳስና ሰማዕት ቅዱስ አግናጢዮስ ገና በልጅነቱ ጌታችን ኢየሱስ ክርስቶስን ያየ ራሱ ጌታችን ትንቢት የተናገረለት የማቴዎስ ወንጌል ምዕራፍ 18 ቁጥር 1 እና ከጌታችን ዕርገት በኋላ ሐዋርያትን የተከተለ አባት ነው። ጌታ ሲያርግ የ5 ዓመት ሕፃን ሲሆን ከ36 ዓመታት በላይ ሐዋርያትንና ቤተ ክርስቲያንን አገልግሏል። ዕድሜው ወደ 40ዎቹ ሲደርስ ኢየሩሳሌም በጠፋችበት ዓመት በ70 ዓመተ ምህረት እርሱ የአንጾኪያ ሊቀ ጳጳሳት ሆኖ ተሹሟል። አስቀድሞ ከወንጌላዊ ቅዱስ ዮሐንስ እግር ምስጢርና ፍቅርን ጠጥቷልና የተለየ ሰው ነበር። ቅዱስ አግናጢዮስ ከአንጾኪያ እየተነሳ ምድረ እስያን በወንጌል ዕርፈ መስቀል አርሷል። በአካል ያልደረሰባቸውን በጦማር ወይም በክታብ አስተምሯል። በአካሉ እንኳ ምንም በጾም በጸሎትና በብዙ ድካም የተቀጠቀጠ ቢሆንም ግርማው የሚያስፈራ ነበር። ከነገር ሁሉ በኋላ የወቅቱ ቄሳር ጠራብሎስ ይዞ አሰቃይቶ ለአንበሳ አስበልቶታል። በዚህ ምክንያት ምጥው ለአንበሳ የተሰጠ እየተባለ ይጠራል። አባ ብዮክና አባ ብንያሚን። እነዚህ ቅዱሳን የሥጋ ወንድማማቾች ናቸው። ካህን አባታቸው በሚገባ ቢያሳድጋቸው እነሱም ገና በወጣትነት የሚደነቅ የክህነት አገልግሎት ሰጥተዋል። ሙሉ ሌሊት ለጸሎት፣ ሲነጋ ለኪዳን፣ በሰርክ ደግሞ ለቅዳሴ ይፋጠኑ ነበር። ሁሌም በየቤቱ እየዞሩ የደከመውን ሲያበረቱ፣ የታመመውን ሲፈውሱ፣ ያዘነውን ሲያጽናኑ ውለው ትንሽ ቂጣ ለራት ይመገባሉ። ሰውነታቸው በፍቅር ሽቶ የታሸ ነበርና ብዙዎችን መለወጥ ቻሉ። አንዴ ቅዳሴ ሊገቡ ሲሉ አባታችሁ ሊሞት ነው ቢሏቸው ሰማያዊ አባት ይቀድማል ብለው ቀድሰዋል። አባታቸውንም ቀብረውታል። በመጨረሻ ግን አንድ ቀን ለመሥዋዕት ብለው ያዘጋጁትን የበረከት ኅብስት እባብ በልቶባቸው አገኙ። እንደምንም ፈልገው እባቡን ገደሉት። ነገር ግን ያ የተባረከ ኅብስት በሆዱ ውስጥ ነበርና ምን ያድርጉት? ጌታን ስለማክበር ሊበሉት ፈልገው ጌታን ቢጠይቁት መልአኩ መጥቶ ሰማዕትነት ሆኖ ይቆጠርላችኋል አላቸው። ሁለቱ ወንድማማቾች ብዮክና ብንያሚን ፈጣሪያቸውን አመስግነው በሉት። ምዕመናን ወደ ቤተ ክርስቲያን ሲገቡ ሁለቱንም እንደተቃቀፉ አርፈው አገኟቸው። መልካም እረኞቻቸው ናቸውና ከታላቅ ልቅሶ ጋር ቀብረዋቸዋል። ቅድስት ቅፍሮንያ ሰማዕት ወጻድቅት። ይህች ቅድስት እናታችን ደግሞ ገና በ12 ዓመቷ ታላቅ እህቷን ተከትላ ገዳም ትገባለች። በሚገርም ተጋድሎ በጥቂት ጊዜ አጋንንትን አሳፍራ መነኮሳያትንም አስገርማቸዋለች። ትጋቷ ግሩም ነበርና ስትታዘዝ፣ ስትጸልይና ስትሰግድ ያለ እንቅልፍና ምግብ ቀናት ያልፉ ነበር። በዚህ የተቆጣ ሰይጣን አረማዊ መኮንን ይዞባት መጣ። ሌሎች ደናግል ሲያመልጡ እርሷ ለመከራ ተዘጋጅታ ጠበቀችው። አእምሮ የጎደለው መኮንንም ክርስቶስን ካልካድሽ ብሎ ጽኑ መከራ መጣባት። በተጋድሎ ባለቀ አካሏ ሁሉንም ቻለች። በዚህች ቀን ግን አንገቷን በሰይፍ አስቆርጧታል። ጌታችን ኢየሱስ ክርስቶስ የወዳጆቹን ትዕግስትና ጽናት ለእኛም ያድለን፣ ከበረከታቸውም ይክፈለን። ቅዱስ ቶማስ ሐዋርያ። ዳግመኛ በዚህ ቀን ሐዋርያው ቅዱስ ቶማስ ይታሰባል። ይኸውም ከህንድ አውራጃዎች በአንዱ ወንጌልን ሰብኮ እኩሎቹ ሲያምኑ እኩሎቹ እምቢ አሉ። ቅዱስ ቶማስም ያመኑትን ከጣዖት አምልኮና ከዝሙት ሽሹ ብሎ መከራቸው። ምክሩን ከሰሙት አንዱ በዚያው ምሽት ሊጠጣ ወደ መሸታ ቤት ይገባል። ሰው ሁሉ ከወጣ በኋላ ባለመሸቷ ሴት እንደለመደችው አብረው እንዲተኙ ስትጠይቀው እንዴት ሐዋርያው ከዝሙት ሽሹ እያለ እንዴት ትይኛለሽ በሚል ሰይፍ አውጥቶ አንገቷን ቆረጣት። እርሱ መልካም ያደረገ መስሎታል። የሠራው ሥራ ወይም መግደሉ ግን አሕዛባዊ ግብር ነው። በማግስቱ ቅዱስ ቶማስ ነገሩን ሰምቶ ሰዎችን ሰበሰበና ይህንን የአውሬ ድርጊት የፈጸመ ማን ነው ሲል ጠየቀ። ፈጻሚው ግን አልታወቅም በሚል ዝም አለ። ወዲያው ቅዱሱ ሐዋርያ ዳቦ አንስቶ ቆረሰና ለበረከት እያነሳችሁ ውሰዱ አለ። ሰውየው ተራውን ጠብቆ ሊያነሳ ሲል እጁ ሰለለች።
ሐዋርያው ምነው ልጄ ምን ሆንክ አለው። እሱም እንዳላመለጠ ሲያውቅ እውነቱን ተናዘዘ። ቅዱስ ቶማስ ግን ሕዝቡ ሁሉ እንደተሰበሰበ ያን ወጣት ገስጾ አስከሬኑን አምጡልኝ አለ። የወጣቱን እጅ ፈውሶ በል የገደልሁሽ እኔ የሚያስነሳሽ ግን ጌታዬ ኢየሱስ ክርስቶስ ነው ብለህ አንገቷን ቀጥለው አለው። እንዳለውም ቢያደርግ የሞተችው አፈፍ ብላ ተነሳች። ይህንን ታምር ያዩ አሕዛብ አምነው ተጠምቀዋል። ከሐዋርያው በረከትን ይክፈለን። ሐምሌ 1 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አግናጢዮስ ሐዋርያዊና ሰማዕት፣ አበው ቅዱሳን ቢዮክና ብንያሚን፣ ቅድስት ቅፍሮንያ ሰማዕትና ጻድቅ፣ ቅዱስ ቶማስ ሐዋርያ፣ አቡነ ገብረ መድኅን ጻድቅ፣ አባ ክልዮስ ዘሮሜ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ናኩቶ ለአብ ንጉሠ ኢትዮጵያ፣ ቅድስት ማርያም እህተ አልዓዛር። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 18 ቁጥር 1። በዚያች ሰዓት ደቀ መዛሙርቱ ወደ ጌታ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት